ሰላም እንዴት ናችሁ? ውድ የዩቲዩባችን ተከታታይ ሰላማችሁ ይብዛ። ዛሬ በአያት ሪል ስቴት ተገኝተናል። አያት ሪል ስቴት ምን አለው፣ ምን ባደረገ ውጤታማ ሆናለሁ፣ እዛ ድርጅት ውስጥ ምን ኮንትሪቢዩት ማድረግ እችላለሁ፣ ምን እንዴት ማድረግ ትርፋማ ሆናለሁ የሚለውን የምናያቸው ይሆናል። ከዛ ውስጥ ግን ዛሬ አንዱን ብቻ ነው የምነግራችሁ፣ ያውም ሱቅ። በአያት ሪል ስቴት ሱቅ ስታገኙ ምን ትርፋማ እንዴት እንደምትሆኑበት ባጭሩ ላስረዳችሁ እሞክራለሁ። ስለዚህ አያት ሪል ስቴት ከ20 ካሬ ጀምሮ የሱቅ አማራጮች አሉ፣ እስከ 300 ካሬ ማለት ነው። ሱቁንም የሚይዘው ከግራውንድ ጀምሮ እስከ 5ኛ ድረስ ሱቆች ናቸው ያሉት። ከዛ በላይ ያሉት ምንድናቸው? መኖሪያ ቤቶች ናቸው። ስለዚህ ሱቁን ከከስተመር ጋራ ነው የምንገዛው ማለት ነው፣ ምክንያቱም በላይ መኖሪያዎቹ ስላሉ። ስለዚህ ይሄን ብቻ አይደለም፣ አጠቃላይ መኖሪያዎቹ ወይም እዚህ ውስጥ የሚኖሩ ሰዎች እስከ 50 እና እስከ 60 ሺህ ሰዎች ነዋሪዎች አሉ፣ በዛው ኮምፓውንድ ውስጥ የሚኖሩ ሰዎች ብቻ ማለት ነው። እና ይሄን ብቻ አይደለም፣ አካባቢው ሴሚሲ አካባቢ ነው እንግዲህ መገኘው። ሴሚሲ አካባቢ ከወሰንን ጨምሮ እስከ ታችኛው የባቡር ሀዲዱ መንገድ፣ በዚህም ኮተቤ መስመር ከዚህም እስከ ላምበረት እስከ መገናኛም ይዞ እስከ የተባበሩት ድረስ ያሉት ሰዎች በጣም ብዙ ነዋሪ ሚሊዮንስ የሚቆጠር ሰው ነው ያለው። ስለዚህ መርካቶን በአያት ደግመን እየሰራ ነው ማለት ነው። ስለዚህ እናንተ መታችሁ እዚህ ሱቅ ብትገዙ በጣም ተርፋማ ነው እሺ፣ ወደ አከፋፈሉ ስንገባ መጀመሪያ ቅድመ ክፍያ ወይም ዳውን ፔመንቱ 25% ነው። 25% ከፍላችሁ ቀሪውን ደግሞ 20%፣ 15% እያላችሁ እስከተረከቡ ድረስ መክፈል ትችላላችሁ ማለት ነው። እና ፕሮግረሱ ሂደት 90% የደረሰ ነው። ውጩ ቀለሙ እየተቀባ ነው፣ ውስጡም ደግሞ እንደዛ ጂፕሰሙ ተሰርቷል። ስለዚህ ከ3 ወር እስከ 1 ዓመት ባለው ጊዜ ውስጥ ሙሉ በሙሉ አስረክቦ ይጨርሳል ማለት ነው። በዚህ ሰኔ ውስጥ ሱቅ ያስረክባል፣ ሰሚ ፊኒሽድ ቤቶችንም ያስረክባል። እንዲሁ ደግሞ ሙሉ ግንባታ የያዛቸውን ነው ለራሱ እየሰራ እስከ 1 ዓመት ድረስ የሚቆየው ማለት ነው። ከዛ በኋላ ተርፋማ የምትሆንበትን መንገድ ነው እየፈጠረ የሚሄደው፣ ራሱ በራሱ ቢዝነሱ እየሰራ ይሄድላቸዋል ማለት ነው። ስለዚህ የዚህ እድል ተጠቃሚ ለመሆን በስልካችን ደውላችሁ ለሳይት ቀጠሮ ለቢሮ መታችሁ ልታናግሩ ትችላላችሁ። አሊያም ደውላችሁ ልታናግሩ ትችላላችሁ። ውጭ ሀገር ያላችሁ ሰዎችን ደግሞ ችግር የለውም፣ ኮንታክት አድርጉን። በዋትስአፕ፣ በኢሞ፣ በቴሌግራም ልታገኙ ትችላላችሁ። በ0917 967226 ላይ ደውላችሁ አናግሩ።